በኡበር በሪፊውጂ ስታተስ በስቱደንት ቪዛ መስራት አትችሉም። ሶ ይሄንን ነገር ቀድማችሁ ማወቅ አለባችሁ ብዬ አስባለሁኝ። በመቀጠል ደግሞ እንግዲህ ወርሃዊ ወጪ ላይ ስንመጣ የቤት ኪራይ ነው። የቤት ኪራይ እንግዲህ ከዚህ በፊት ሰሞኑን አንድ ቤት ስንከራይ ቪዲዮ ቀርጬ አሳይቻችሁ ነበረ። ስለ ቤት ሁኔታ በጃፓን ብዬ የሰራሁት ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። በስነ ስርዓት ምን አይነት ቤቶች እንዳሉም ያሳየውበት ቪዲዮ ስለሆነ ማለት ነው። ሶ የቤት ኪራይ እንግዲህ እዛም ላይ እንዳያችሁት ወይም ደግሞ ከዚህ በኋላ እንደምታዩት ሚኒማም $300 ነው። ቶኪዮ ዙሪያ ሆኖ ቤት ለመከራየት ከፈለጋችሁ ሚኒማም $300 ማክሲማም ደግሞ ያው 6 7 8 9 እያለ ይቀጥላል እንደ ቤቱ ጥራትና ስፋት ማለት ነው። ቤቶቻቸው በጣም ጠባብ ናቸው። ይሄንን እያወራ ያለሁት ለአንድ ሰው ነው ባይ ዘ ዌይ ለሁለት ለሶስት ሰው አይደለም። ቀጥሎ እንግዲህ ወጫችሁ ሊሆን የሚችለው ነገር ያው የምግብ ነው። ምግብ ባይ ዘ ዌይ አሁን በጣም ኑሮ ተወዷል ጃፓን ላይ አይ ዶንት ኖ ዋይ የን ስለወደቀም ሊሆን ይችላል፣ ግን ኑሮ በጣም ተወዷል እና ምግብ እቤታችሁ የምትሰሩ ከሆነ እንደየሰው ይለያያል። ግን ቢያንስ ከ300 በቃ አታጠፉም ከተባለ $200 ኖርማል እንደ ኖርማል ሰው ከበላችሁ $300 ውጪም የምትጠቀሙ ከሆነ ደግሞ 4 5 እያለ እንደናንተ አጠቃቀም ይወጣል ማለት ነው። ያን ያህል ይሆናል። በትንሹ ከ300 እስከ 600 አቨሬጅ ብትይዙት ጥሩ ነው ብዬ አስባለሁ ለምግብ የሚለውን ነገር። ቀጥሎ እንግዲህ ዩቲሊቲ ነው። መብራት፣ ውሃ፣ ጋዝ የሚሉት ነገሮች ላይክ ቢያንስ $100 እስከ $150 እንዳጠቃቀማችሁ ቤት በጣም ኩክ የምታደርጉ ከሆነ 200ም ከዛም በላይ ሊሆን ይችላል። ግን ያው የናንተ አጠቃቀም ይወስነዋል ማለት ነው። ኖርማል በደንብ ቆጥባችሁ የምትጠቀሙ ከሆነ $100-150 በቂ ነው ለሁሉም የጋዝ የመብራት የውሃን ሸፍኖ ማለት ነው። ቀጥሎ እንግዲህ ትራንስፖርቴሽን ነው። ለትራንስፖርቴሽንም እስከ $100 ድረስ ብታስቡ ጥሩ ነው። $50-60 ልታወጡ ትችላላችሁ፣ ግን ማክሲማም $100 ነው ማለት ነው። ስለዚህ እናንተ በትንሹ ኢንከም ሚኒማም ቋንቋ ለምዳችሁ $2000 እንኳን ብታገኙ ያው ወጫችሁን አውጥታችሁ ሌሎች ነገሮቻችሁ ላይ መጠቀም ትችላላችሁ ማለት ነው። ሶ ልነግራችሁ የምፈልገው ነገር ወጪው ያን ያክል የሚጎዳችሁ ነገር አይደለም።